እንግዲህ ሰላም በለው እስኪ እንዴ ኦ ማይ ጋድ መኮን ላከኝ ዛሬ ምን ሰርፕራይዝ ነው ባክ እንዴ ነኝ ጌታ ባባ ነው ዋረነ ኮሜዲያን አክተር ማን እስኪ አረፍ በል እሺ በህይወቴ ገና ሁለተኛ ቀን ማይቴ ነው እሱን ታውቃለህ በጣም ነው አንድ ጊዜ አብርሃም በዝለ አገናኝቶናል እሺ ከዛ በኋላ አይቼዋለሁ አቅም ልክ ነው ደም ከዛ በኋላ ስራዎቹ በጣም በዙ አዎ በዛው መኩዬ እንዴት ነህ ይመስገን በጣም ይመቻል ብዙ ገርም ሰው ነው በጣም የሱን ፊልሞች እያደገ ስገዛ ራሱ እሱ ታውቃለች እህት ያለች አብራኝ ነው ተንሻት ያለችና ትደውልኝና ኤፍ በኮንላ ካለ ልግዛት በጊዜ ነው ማለት በቃ እኔ የሱ ፒክቸር ካለበት መግዛት ነው እና በጣም ነው የምወደው በጣም እኔ ብቻ ማስተው ይመስገን ካሁን በፊት ከኤፍሬም ጋር ተገናኝታችኋል ሁለተኛ ቀናችን አሁን ዛሬ ሁለተኛ ቀናችን አብርሃም ብዙ የሚባል ጓደኛ አለ እኔ ጋር ጓደኛ ተገናኝተናል እንዴት ነው ከሙዚቃ ስራው ጎን ለጎን ብዙ ጊዜ የኮሜዲ ስራዎችን ያያልና ከሚያቸው ማለት በጣም ስላንተ ሲደጋገምብኝ ጊዜ ለምን ዱብ አላረገው ተላይ እኮ ነው አምሽ ብዙ ይወዳል እሱ በጣም ሌሎችም እኔ ጋር ይመጡ ጓደኞቼ በቃ ሳቅ ነው የሚሞቱት የትኛው ነው በጣም ተወደለ ስራው ማአት ፊልም ነው ያለው አሁን እኔ አይደለም የትኛው እንደምርልህ የሱን የጀመርኩት ከዛ ከአባይ ምናምን ጀምሮ ነው የዋኛ የመጣው ነገር በቃ ከዛ ጊዜ ጀምሮ ነው በቃ ጥናቱ ጊዜ ማለት ጃኖ ሄልካውት ጊዜ ነው ጃኖ ሄልካውት ምንድነው የተፈጠረው ያው እንግዲህ እዛ ጊዜ እናጥና ተባለ መኮንን ያጥናው ተባለ እሺ አልኩ ወጭም ቢያጥልም ተልጅነት ጀምሮ ልበ ብርሃን ነኝ እንግዲህ እና እንደው አልፎስ ታውራው ቀልድ ይመስላል ምን የለም ያው ጥናቱን የጀመርኩት እንግዲህ ታባይ ነው ላይ ጣና ምክንያቱም ካፓሲቲ የሚባል አለ እሱን ማወቅ አለበት ውሃው ምን ያህል አማውንት አለው ነው ከዛ በኋላ እዛ ገባው ያን እየመታው ጥልቅ አልኩ እዛች ተዳፋቷ ላይ ስደርስ ያው አልጨረስኩትም ገና መጀመሪያ ነው እየመታው ያው እኔ አላወኩም ብቅ ስል ካይሮ ነው ይለካ እየመታው ሲሄድ እዛ አልመታውበታል አልመታዋል በጣም ቆጨኝ እንደሆነ ደደኝ ሰው ደግሞ እንደገና ሮጣ እንዴት ይሮጣል እንግዳ ሲመጣ አንድ ውሃን ምን ጠጣው የት ይሮጣሉ እየመጠይቅ እነሱ እየሞሉ በላስቲክ እየሞሉ መስኖ እያለሙ እንትን ላሉ የውሃ ሚኒስትሩ ተጠየቀ መጥቷል አበሻ ተብሎ በኋላ እኔ ይሄን ጥናቴን አመጣሁና ለጃንሆይ ነገርኩ እንደዚህ አረጉ በእንግዳው ይገደባ አምስት መረጃ 10 ሻካፋ 10 ሺህ ዶማ አስገዛው ልንጀምር ስንል መጡ ነፍሳቸውን ይማሩ እዛ ጊዜ እነሱ ሳዳት ይባላሉ ሰው መጡ ቤተ መንግስት ገቡ ደና ስንጫወታ መሸና እንግዳ አቀባበል መቼም እኛን የሚያህል የለም አመሸን በኋላ ነው ወጣት አልኩ በኋላ እየያሉ አለቀሱ ልሙትልህ አሁን ድረስ ፊቴ ላይ ያለ በታይም ባች እውነቴን እንደኛ ጊዜ አይደለም በኋላ ተጠራሁና ምንድነው እንዴት መድኃኒያ ላይ የሰጠነና አንድ ውሃ እናንተ ገድባችሁ ህዝብ ልትፈጁ ነው ወይ ለስላሴ አይደለም ቢል እኔ አይደለም ቢል ማን ይመን በኋላ ተባልኩ አዘኑ ጃንሆይ አዘኑ እንባው ያሳዘነ እኔም አሁን ድረስ ፊቴ ላይ ያለው ነው እና እንደዚህ ሆኖ ሳይገደብ ቀረ እግዚአብሔር ይመስገን አሁን የልጅ ልጆቻችን ደግሞ ይሄው የሰሩት እያየው ነው ክብሩ ይስፋ ለመድኃኒዓለም ይሄኛው ደግሞ አንድም አለ በጣም ይገልዳኝ ይሄ ለነጠራችሁ ይያልከ በዚህ በጎራዴ ዋው እሱማ ድርቡሽ ነው የትኛው ፊልም ላይ ነው ድርቡሽ ላይ ነው እሱ ድርቡሽ ምን ሆነ መሰለኝ እኔ ተሾምኩና ጎንደር ከንቲባነት ነው ተሾምኩና ሄድኩ እዛ ተሄድኩ በኋላ ደህና እየሰራው ያለ ፊርማቶሪ መጥቶ ድርቡሽ ጎንደር ሊያቃጥል መተማን ያቃጠለ ወዲህ እየገሰገሰ ነው ተባለ በኋላ እዛ ጊዜ ወስታ ጣፍኩኝ ለጃንሆይ ተጣፈ ተግራማሽ መኮንን
ድረስ ለቀዳማዊ ኃይለ ሥላሴ ያልኩ ለማን አጤ ዮሐንስ የድርቡሽ ጦር መተማን እያቃጠለ ወደ ጎንደር እየገሰገሰ መሆኑን ተታማኝ ፊርማቶሪ ሰማው። ጌታዬ መርቀው ሸኙኝ አልኩኝ። አሁን እሳቸው ተናደዋል ለካን ያላወኩም ይድረስ ለግራማሽ መኮንን ጎንደር የተቀመጥከው ለጉብኝት ነው ወይ? አንተ አራሙቻ፣ አንተ ሙሃቻ፣ አንስልቻ፣ አንጉልቻ ፍጹም የሌለህ አቻ አሁንም እንድታስወጣ ይሁን ተባለ። በኋላ እዛ ጊዜ ሻንቆ የሚባል ፈረስ ነበረኝ 5 ሰው ማኝ ይዤ ደሞ ለድርቡሽ ሰው አላስከተለም አልኩልህና እየገሰገስኩ መተማ ደረስኩ። አዎ ክብሩ ይስፋዛ ደረስኩ። በኋላ ላኩበት እዛ ጊዜ እንዲተደብቀህም ውጊያ የለም መልእክተኛ ትልካለህ። ላኩኝ 1 ሰዓት ጠብቁኝ አለ ማታ። እሺ አልኩ። ተጠበቅኩ። 5ቱንም ማኞቼ እናንተ ቁጭ በሉ እንደ ሪዘርቭ የምትሉት አሁን የለም ቁጭ በሉ እናንተ እኔ እገጥማለሁ አልኩ። ብቻህም ማለት ነው? ብቻ ምናምን ደሞ ለድርቡሽ ልክ ብቻ 1 ደቂቃ ጉዳይ ሲሆን እዚህ ይዤዋለሁ እንትኑ ጎራዴው ጀመርኳ። እንዴት አመሻችሁ የአገር ጉዳይ ነው እያንቀጠቀጠኝ አልኩ። ሄድኩበት አልኩ። እውነቴን ነው። እንደዛ ጊዜ ጉልበቱም ነበረ። አንዱም እግዚአብሔር ይመስገን አላለኝ። አንዱም አላለም። ልሙትልህ በቃ አንዱ እየቆረጣቸው ነው። መጨረሻ ላይ ጀነራል ነው ተኋላ አየሁት። እንዴት ጀነራል ተኋላ ይሆናል? እውነቴን ነው። ነፍሰ እግዚአብሔር አስጨረሰኝ። አንተ እዚህ ነህ አልኩና እንዲህ ስለው አንተ ሰው ሲቸግረው ለካ አማርኛ ይችላል። እንደው በእናትህ አለ እንደው ግርም አሁን ድረስ አሁን ይመስለኛል ብታይ ወይታ እንዲህ ብዬ ነበረ። በእናትህ ሲለኝ ምን ላድርግ በእናትህ ብሏል። እንግዲህ እንዲህ አልኩና እንደዚህ መታው። ሞተ እኮ በእንዲህም ኧረ ተወኝ። ቀድሞ ነው የሞተው እሱ።